የባሕረ ሰላጤ ሀገራት አሜሪካና እስራኤል ጦርነት በኢራን ላይ አምስተኛ ሳምንት ሲጀምር ተከታታይ ጥቃቶች እንደፈጸሙ ሪፖርት አድርገዋል። ከነዚህም ውስጥ በዋና ዋና የኢንዱስትሪ መሰረተ ልማቶች ላይ የተሰነዘሩ ጥቃቶች ይገኙበታል። የተባበሩት አረብ ኤሚሬት ዩኤኢ በአቡዳቢ በሚገኘው ቁልፍ የአልሙኒየም ፋብሪካ ላይ በፈጸመው ጥቃት በርካታ ሰዎች መቁሰላቸውና ከፍተኛ ጉዳት እንደደረሰበት ኦፕሬተር ኤሚሬትስ ግሎባል አልሙኒየም ዘግበዋል። ይህ በእንዲህ እንዳለ በመንግስት ቁጥጥር ስር ያለው አልሙኒየም ባህሬን እንደገለጸው ሁለት ሰራተኞች በዓለም ላይ ካሉ ትላልቅ የአልሙኒየም ማቅለጫ ተቋማት በአንዱ ላይ በኢራን በተፈጸመ ጥቃት ቆስለዋል። የኢራን እስላማዊ አብዮታዊ ጥበቃ ኮርፕስ IRGC ቅዳሜ ዕለት የአሜሪካና እስራኤል በራሱ የኢንዱስትሪ ፋብሪካ ላይ ለደረሰው ጥቃቶች ምላሽ ለመስጠት ቦታዎችን በድሮኖችና በሚሳኤል ኢላማ እንዳደረገ ተናግሯል። በኢራን ከፊል ኦፊሴላዊ የሚል የዜና ወኪል ባወጣው መግለጫ IRGC የአልሙኒየም ተቋማቱ ከአሜሪካን ጦር ጋር የተገናኙ መሆናቸውን ተናግረዋል። ይህ የሆነው የቴህራን እስራኤል ለኢኮኖሚያ ወሳኝ የሆነ ሁለት የብረት ማምረቻ ቦታዎችን ኢላማ አድርጋለች ብላ ከከሰሰች በኋላ ነው። በክልሉ ውስጥ በሌላ ቦታ ኦማን አንድ የውጭ ዜጋ በደቡብ ወደቧ ሳላ ላይ በደረሰ ድሮን ጥቃት ከተጎዳ በኋላ ማንም ሰው ኃላፊነቱን የወሰደበት ፈሪ ጥቃቶችን እየመረመረች መሆኗን ተናግራለች። የኩዌት የመከላከያ ሚኒስቴር ይህ በእንዲህ እንዳለ በዓለም አቀፍ አየር ማረፊያ ያለው የራዳር ስርዓት በ15 ድሮኖች ከተጠቃ በኋላ በከፍተኛ ሁኔታ ተጎድቷል። ኢኮኖሚያቸውና የአኗኗር ዘይቤያቸው በጦርነት ላይ በመሆኑ በባሕረ ሰላጤ ውስጥ ያሉ ሀገራት ወደፊት በሚደረጉ የሰላም ውይይት ላይ አስተያየት መስጠት እንዳለባቸው አጥብቀው ይናገራሉ። ነገር ግን ወደፊት በሚደረጉ ጉዞና ክልሉ ከኢራን ወይም ከአሜሪካን ጋር ስላለው ግንኙነት ምን እንደሚመስል ላይ ተለያይተዋል። ጥቃቶቹ የተፈጸሙት የየመን ኢራን የሚደገፉ ሁቲዎች ቅዳሜ ዕለት ወደ ግጭቱ የገቡ ሲሆን ይህም በቀይ ባህር ውስጥ መርከቦች ኢላማ ካደረጉ ተጨማሪ የኢኮኖሚ መስተጓጎል እንደሚኖር ስጋት ፈጥሯል። ቡድኑ ሲሱ የሆኑ ወታደራዊ ቦታዎችን ኢላማ ካደረጉ በእስራኤል ላይ የተሰነዘሩ ሚሳኤሎች እንደከፈተና እንደዚህ አይነት ጥቃቶችን ለመቀጠል ቃል እንደገባ ይናገራል። እስራኤል ከየመን የሚመጡ ሁለት ሚሳኤሎችን መጣሏን ተናግራለች። ኢራን የሆርሙዝ የባህር ወሽመጥን ውጤታማ በሆነ መንገድ ስትዘጋ የነዳጅና የጋዝ ዋጋ ቀድሞውኑ ጨምሯል። ይህ በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል ለዓለም አቀፍ የኃይል አቅርቦት ቁልፍ የመርከብ መስመር ነው። ሁቲዎች በጥቅምት 7 ቀን 2023 በጋዛ ጦርነት ከፈነዳ በኋላ ሐማስ ለመደገፍ እንዳደረገው ሁሉ የኃይል ዋጋዋን ከፍ ለማድረግ እንደሚደረገው ሁሉ እስራኤል በሊባኖስ ላይ የጀመረችውን ጥቃት ቀጥላለች። ቅዳሜ ዕለት በእስራኤል ኢላማ በተደረጉ ጥቃት 3 ጋዜጠኞች ተገለዋል። የእስራኤል የመከላከያ ሰራዊት IDF ለሂዝቦላ ተባባሪ ለሆኑ አልማናር ቲቪ ይሰራ የነበሩት አልሻአቢን መግደሉን አረጋግጧል። በጋዜጠኛ ስም ለዓመታት ሲሰራ የቆየ ከኢራን የሚደገፈው የሂዝቦላ ሊቃን የራድዋን ኃይል አሸባሪ ሲል ገልጿል። ወታደራዊ ሚና እንዳለው የሚገለጸው ማስረጃ አላቀረበም እና ስለ ፋጢማ ወይም ስለ መሐመድ ፊትኒ ሞት ምንም አስተያየት አልሰጠም። በዚህ ቀን የዓለም ጤና ድርጅት 9 የፓራሜዲክ ባለሙያዎች በደቡባዊ ሊባኖስ በ24 ሰዓት ውስጥ መገደላቸው ዘግቧል። እስካሁን ድረስ በመጋቢት ወር በአጠቃላይ 51 የጤና ባለሙያዎች ተገለዋል። የመረጃችን ምንጭ BBC ኒውስ ነው።